አንተ ሙስሊምን ሐሳብ ዘመተ ከሆነ ሙስሊም ነኝ በለኝ። ሙስሊም ሶስት አምላክ አያመልክም። አንተ አብ ወልድ መንፈስ ቅዱስ ደርድሮ አንድ አምላክ አይልም። በቃ ሙስሊም በቃ አሁን አንድ ባህሪ አንድ አላህ አለ ነው የሚለው። በቃ ተይቻው እንደ ሙስሊም እያሰብኩ ነው የማወራህ። እሺ አውራ። ከነሱ ጋር ሶስት አምላክ ያመልካል፣ ሶስት አካል ያመልካል። ከሶስት አምላክ በላይ ነው የሚያመልከው። ምክንያቱም በቁርአኑ ላይ አላህ በብዙ ስም ተጠርቷል፣ ከ5 ጊዜ በላይ። በብዙ ስም መጠራት ብዙ አምላክ ያደርገዋል። እና ታዲያ አላህ ብሎ ለምሳሌ ያክል ቁርአንን አወረድን የሚል ፕሉራል አለ። አንዱ አላህ ከሆነ ሌሎቹ እነማን ናቸው? እሱን ያው የቋንቋ እንትናቸውን ጠይቃቸው እነሱ። በቃ ከሙስሊም ጋር ገናኝ ምን ለዚህ ነው እኔ ግን ማውራት አንዴ ቴዳ ይሰማል። አንዴ ቴዳ እኛን እሱን እኛን እኮ ነው የምጠይቀን። ቁርአን ላይ ፕሉራሊቲ እንዴት ይታያል የሚለውን ነገር እኛ ጋር ልጠይቀን እንችላለን። እኛ ያንን ማስረጃ መመለስ እንችላለን። አሁን እየተወራ ያለው የስላሴ ትምህርት በአብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ምን ይሄ አካላቱ ላይ ብቻው ተነጥሎ አምላክ ይባላል ወይስ አይባልም? ሶስት አምላክ ይባላል ወይስ? ይሄ ወንድማችን ኦርቶዶክስ ይሄ ወንድማችን ኦርቶዶክስ ቴዳ እሺ አረባ ቴዳ ማይቀር ነው እንትኑ ይልክ ሶስት አምላክ ይባላል ወይስ አይባሉም ሲባል ያው በክርስቲያን በመጽሐፍ ቅዱስ መሰረት ሶስት አምላክ ነው የሚባለው አለን እውነተኛው። ስለዚህ እኛ ደግሞ ይሄኛው ማወቅ እንፈልጋለን። ሶስት አምላክ ነው ያለው ወይስ አንድ አምላክ ነው ያለው? ሶስት አምላክ ወይስ አንተ? ስለዚህ ይሄኛው ነገር ተወያዩ አለቀ። ብራዘር ኦርቶዶክስ ሆኖ መጽሐፍ ቅዱስ ላይ ሶስት አምላክ ነው ያለው የሚል የለም ማለት ነው። ይሄው ወንድማችን ኦርቶዶክስ ሙስሊም ለመሆን እየተንደረደረ ከሆነ ይንገረኝና ሙስሊም ነው ብሎ ልከራከር። አይ ፐርሰናል አታክ አያስፈልግም። በማስረጃ እስኪ ሌላ ኦርቶዶክስ አምጣና እሱ የሚናገረውን ከተናገረ እኔ እቀጣለሁ። አይ እውነት በብዛት አይታይም እኮ እዚህ ጋር። አሁን እሱ የመጽሐፍ ቅዱስን እኛ የማን ናቸው የአንተ ነው ትክክል የእሱ ነው ትክክል የሚለው ማወቅ እንፈልጋለን። ስለዚህ የአንተ ትክክል ከሆነ ለእሱ አስረዳው። ቀጥሎ አሁን ለምን ትሸሻለህ አንተ? ኧረ እኔ ሸሽቼ አላውቅም እኮ ቀጥሎ። ሁለተኛው እሺ ልጠይቀው። ኦርቶዶክስ ሶስት አምላክ ብላ ትላለች? አብ ወልድ መንፈስ ቅዱስን ሶስት አምላክ ትላለች? ከመሄዴ በፊት ስለ አካል ሳንግባባ ነው እንዴ? ይኸውልህ የገዛ አካሉ ይኸውልህ ታዴ የሚባል ሰውዬ መጣ። አሁን ከኔ ጋር እያወራ ነው። ይሄ የታዴ ሰውነት ነው ታዴ የሚባለው የሚለውን ሳያምንልኝ አንድ ሰው ስለ ስላሴ ሚስጥር መለኮት ላወራው አልችልም። ስለዚህ እንደዚህ ብሎ ሳያምን የቀረሰው አሁን ከአንተ በፊት ሄዷል። አሁን ቴዶ ማለት ለቴዶ አካል የቀረበ ስም ነው። አሁን አንተ አምናል ካመንክ ዘንዳ የአብ አካል አምላክ ነው አይደለም? ነው። የወልድ አካል አምላክ ነው አይደለም? አይደለም። የወልድ አካል አምላክ አይደለም? አይደለም። ውስጡ ያለ መለኮታዊ ማንነት ነው አምላክ የሆነው። ወልድ ስጋ ነው። በቆይሽ ግን አንዴ ይቅርታ፣ በስላሴ ከሚያምኑት ፕሮቴስታንት ውስጥ ናንተ? አዎ ስላሴ የሚለውን ስም አልቀበልም፣ ግን በአምላክ ሶስትም አንድነትም አምናለሁ። እሺ የአብ አካል አምላክ ተብሎ የወልድ አካል አምላክ አይደለም ብለህ ነው የምታምነው? አይባልም። እንደዛ አይደለም ትምህርቱ። ይኸውልህ እንደዛ ካልሆነ ታዲያ ምኑን ነው አምላክ ያልከው? ወልድን መለኮታዊ ማንነቱና እግዚአብሔራዊ ማንነቱ አምላካዊ ባህሪውን፣ አዎ ፓወሩን። እና ወልድ አካል የለውም ማለት ነው? አለው በውስጡ። ይኸውልህ በአምላክ ወልድ አካል አለው፣ በአካሉ ስጋ ነው። ግን ውስጡ ያለው መለኮታዊ ማንነት ሰው ከመሆኑ በፊት ቅድመ ዓለም ሰው ከመሆኑ በፊት አብ ወልድ መንፈስ ቅዱስ ቅድመ ዓለም ነበሩ አልነበሩ? በታሳቢነት ነበረ። ባይወለድም ክርስቶስ ኢየሱስ ዓለም ሳይፈጠር በፊት እግዚአብሔር ሆኖ አለ። በአካል አለ? አዎ በአካል የለም፣ በመለኮት ነበረ። በአካል ከማርያም ሲወለድ ነው የመጣው። በአካል ከሌለ ታዲያ ስላሴ አማኝ እኮ አትባልም አንተ። ታዲያ አንተ አልካ ይኸውልህ የስላሴ አማኝ ምንድን ነው የሚባለው? ይኸውልህ የኦርቶዶክስ አሁን በስላሴ የስላሴ እምነት ምንድን ነው የሚለው? በኦርቶዶክስ ምን መሰለህ ዓለም ሳይፈጠር በአንድነት በሶስትነት አንዱ ነው እምነቱ። በአንድነት ማለት በመለኮታዊ አንድነት ነው። በሶስትነት ማለት በሶስት አካል ማለት ነው። አዎ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ በታሳቢነት ነበር።
ዓለም ሳይፈጠር በፊት የተወለድነው ነበርክ? አሁን ይኸውልህ እዛ ጋር ከመሄዳችን በፊት እየጠቀስኩልህ ነው መጽሐፍ ቅዱስ። ይኸውልህ ጄኔራል ኖሌጅ የሚባል አለ። ጠቅላላ እውቀት፣ ሲምፕል እውቀት ምንድን ነው? አብ ወልድ መንፈስ ቅዱስ የሚባሉ ሶስት አካሎች ዓለም ሳይፈጠር አሉ። እነዚህ ሶስት አካሎች አንድ አምላክ ናቸው ብለህ አይደል የምታምነው? አዎ። እና ታዲያ አዎ ካልከኝ የአብ አካል አለ፣ የወልድም አካል አለው፣ መንፈስ ቅዱስም አካል አለው ዓለም ሳይፈጠር። እውነት አስብ። አዎ። ስለዚህ የአብን አካል አምላክ አልከው፣ የወልድን አካል ለምን አምላክ አላልኩም ታዲያ? መጽሐፍ ቅዱስ ፍጹም ሰው ይለዋል። በስጋ የተገለጠ የሆነው እኮ ዓለም ከተፈጠረ ከ5500 ሰው ዘመን በኋላ ዓለም ሳይፈጠር በፊት ደግሞ ማለት ነው እግዚአብሔር በክርስቶስ ራሱን ያቅ ነበረ። ገብቶሃል አይደል? ስለዚህ የአብርሃምም ሳይፈጠር በፊት ነበርኩኝ ካለ ወልድ ነበረ ማለት ነው። በምንድን ያለው በአካል ወይስ ዝም ብሎ? ወልድ ተብሎ በመንፈሱ ነበረ፣ በእግዚአብሔር ውስጥ ይታወቅ ነበረ ማለት ነው። በአካል የለም። በአካል የለም። በአካል ሲወለድ ነው የመጣው አልኩህ እኮ። በአካል ከሌለ ስለዚህ ዓለም በእግዚአብሔር ዓለም ውስጥ ወልድ ተብሎ አዳምጠኝ። በእግዚአብሔር ዓለም ውስጥ ወልድ ሰው ከመሆኑ በፊት በአካል ከሌለ በሰማይ አንድ አካል ብቻ ነው ያለው የነበረው ማለት ነው። ቆይ እንደሷ አትበላ። ምን አለ መሰለህ ኢየሱስ ክርስቶስ አብርሃም ሳይፈጠር በፊት ነበርኩ አለ። ምን ማለት ነው ይቃል? ያኔ በአካል ከአብርሃም በፊት አብ ሆኜ ነበር። ከአብ ጋር ነበር አልነበረም? ቆይ አዳምጠኝ። አብርሃም ሳይፈጠር በፊት ነበርኩ ሲል አብ ሆኜ ነበርኩ ብሎ ነው ያለው። ጃ ይሰማል። ቴዳ ትንሽ ወደኛ የቀረበ ነው አይነት ሰው አይመስልም? ጃ ኢየሱስ ቅድመ ዓለም አልነበረም። በሐሳብ አለም ይላል የለም ይላል መልሶ። ቆይ ክሊር ላድርግላችሁ፣ የቴዳን ክሊር ላድርግላችሁ። ቴዳ ኢየሱስ ክርስቶስ አካል የሚለው ሰውነቱን ነው እና በሱ ሰውነት ውስጥ አብ ወልድ መንፈስ ቅዱስ ተገልጿል ብሎ ነው የሚያምነው። እንደዛ ነው የሚያምነው አይደለም? እንደዛ እኮ አይደለም የሚለው ጃ እንትን ቴዳ ምን እያለ መሰለህ? ቴዳ እያለ ያለው እኮ አምላክ ተገልጧል ነው የሚለው። አምላክ ደግሞ ስላሴ ነው፣ ሶስቱ ናቸው። ስለዚህ ኢየሱስ ስላሴ ለብራዘር በአንድ ቃል ላብራራልና ከዛ በኋላ ይገባሃል። አብ ማለት ወልድ አይደለም፣ ወልድ ማለት መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ማለት አብ አይደለም በአካል። እነዚህ ሶስቱ ግን በአንድ ላይ በመለኮት እግዚአብሔር ይባላሉ። ኢየሱስ ክርስቶስ ዓለም ሳይፈጠር በፊት በስጋ ከመገለጡ በፊት በማንነት ኢየሱስ በሚል ማንነት በአብ ውስጥ ነበረ። ገብቶሃል አይደል? በእግዚአብሔርነት ውስጥ ነበር ማለት ተነጥሎ አልነበረም። አብና ወልድ ብሎ እንደ ተነጣጥሎ አልነበሩም በአካል አይደል? ኢየሱስ ሳይወለድ በፊት አንድ ያልገባህት ነገር ትልቅ ነገር ምን አለ መሰለህ? አንድ በጣም ያልገባህ እግዚአብሔር ማለት አንድም ሶስትም ነው ብለን ነው የምናምነው። እሱ ላይ እኮ ገብቶናል። ይኸውልህ ከተግባባ ሶስት ሲሆን ምን ሆነ ማለት በሶስት አካል ተነጠለ። አንድ ሲሆን ማን ሆነ? እግዚአብሔር ሆነ ነው። በቃ አንድ የተለያያችሁበት ፓርቲኩላር ነገር ተርድ ቆይ አንዴ ቆይ ተረጋግጥ። ሄዳ እኔ ነኝ ማውራ አብዱከሪም ነው ማውራው ሲያወራ አይደለም። እኔ መሀል ላይ አስታኪያቸው ትልል ነው። ይኸውልህ አንተ ስላሴን ስብት የተረዳበት መንገድና እሱ የሚረዳበት መንገድ ተለያይታችኋል። ስለ አክቹአሊ እኔ ማቆም ቆይ አንዴ ለማውራታቸው ቆይ አንዴ አንተ አሁን ስላሴ ትል ኢየሱስ የሚባለው እነሱ አሁን በስላሴ አማኞች እኛ የምናውቃቸው ስላሴ አማኛን አብ ወልድ መንፈስ ቅዱስ በማንነት ሶስት ናቸው። ኢየሱስ ሳይወለድም በፊት ወልድ ከአብ የተለየ ፍጹም አካል ምናምን አለው። ግን በፊት መጀመሪያም ሶስት ናቸው። ከማርያም ሳይወለድ በፊት ማለት እንደዚህ ነው የሚያምኑት መጀመሪያ። አንተ ይሄኛውን አይነት ታይፕ ስላሴ ታምናለህ? አሁን እንደዚህ ብዬ ነው የማምነው። በቃ እንደዛ ከሆነ አይ